አሉን። ፕሮፋይል ቀይረን ካምፔን እያደረግን ነው። ብዙ ቅስቀሳዎችን እያደረግንልሽ ነው። እስክታሸንፊ ድረስ ከመጨረሻው ድረስ ከኢትዮጵያን ጋር ሆነን ከጎንሽ እንሆናለን እና አሁን በአሁኑ ሰዓት ወሳኝ የሚያስፈልገው ነገር ነጥቡ ያው በቦት በግዢ እየሄዱ እንትን እያሉ ነው። እሱንም እየሰራንበት ነው። የተለያየ ቪዲዮ ምንድነው አፕዴት የምታደርጊን? ውድድሮቹ ምን ይመስላሉ? የትኛው ጋር እንበረታለሽ? የዚህኛው ጥቅም ያሁኑ ዙር ምንድን ነው? በዚህ ብታገዙ በአጭሩ ጻፊልኝና ወደ ቤቴ ሄጄ ነው እኔ ላይ የምገባው። ምናልባት አንቺም ቢዚ ነሽ፣ እግርሽንም እያበጠ እንደሆነ ሰማሁ። አባትሽም ደግሞ በጣም እንትን እያሉ ነው ሰውና አሁን ይህንን ቮት ስናደርግ ምንድን ነው እሱ አሸናፊነቱ የምታገኙ? ከዚህኛው የድምፁ ቫሊዩን ንገሪን እና እሱን ማስታወሻ ለያዝ ቪዲዮዎች ሌሎችም እንዲሰሩ። ኦኬ መጀመሪያ በጣም እግዚአብሔር ያክብርልኝ። ጊዜያችሁን ሰጥታችሁ ታይማችሁን ሰጥታችሁ ይህን ሁሉ እያደረጋችሁ ስለሆነ በጣም አመሰግናለሁኝ ሁላችሁንም። የዚህኛው ጥቅም ምንድን ነው ለሚለው በጣም ብዙ ቻሌንጆች አሉን። ሁሉም ቻሌንጆች ላይ እንሳተፋለን። ግን ይሄ ወደ ህዝብ የሚመጣ ቻሌንጅ ነው። ያ ማለት እኔ ከሚስ ወርልድ ጋር የተያያዙ ቪዲዮዎች ፔጃችንን ያዩታል፣ የገቡ ምናምን ቼክ ያደርጋሉ እና እነሱ ላይ በደንብ ውስጥ እንዲያደርግ ቪዲዮችን ስናደርግ እይታ እንገባለን። መልቲሚዲያውንም ማሸነፍ እንችላለን። በደንብ ከታየልን ሰዎች ጋር በደንብ መድረስ ከቻለ ኮንተንታችን ጥሩ ከሆነ ሰዎች ጋር መድረስ ይችላል። ሌላ ደግሞ ፖስት የሚደረጉ ስፔሻሊ የሚስ ወርልድ ፔጅ ላይ ያሉ ቪዲዮዎች፣ ፎቶዎችም ምንምኖችም ሊሆን ይችላል ኮመንት ሴክሽን ላይ ሀገራችንን ባንዲራውን ኢትዮጵያ እያለን ስንጽፍ በደንብ ትኩረት ይስባል። አብዛኞቹን ካያችሁ ኮመንት ሴክሽናቸው ስር ላይ በጣም የሀገር ባንዲራዎች ምናምን ነገር እናያለን እና ያ በደንብ ትኩረት ይስባል። ስለዚህ የሚስ ወርልድ ኮንተንት የሚያዘጋጁት ማንኛውም ነገር ላይ እንደ ሀገር ሪያክት እናድርግ ማለት ነው። ከዛ ባክስ ይሄ ቢሃይንድ ሲኖች ምናምን የሚለቅ ደግሞ ፔጅ አለን፣ ሚስ ወርልድ ቬትናም ይላል ቲክቶክ ላይ። እሱ ላይም አንዳንድ ነገሮች ይለቀቃሉ። እነሱ ጋር የሚለቀቁ ነገሮች ላይ ትኩረት ብዙ ነን። በጣም እውነቱን ለመናገር ብዙ ነን። ሁሉም ተወዳዳሪ አቅም አለው። ሁሉም ተወዳዳሪ በገራርም አድቮካሲ ነው ያለው። ግን በቅተን ለመገኘት ወጥተን ለመገኘት ከዛ ሁሉ ነገር የሆነ ነገር ማድረግ ስላለብን ነው። በጣም አሪፍ። ኦኬ። ስለዚህ ሌላው እንደው ዲያስፖራው አክሰሱ አለው። ኢትዮጵያን እንግዲህ በቀን አንዴ ቦት በነፃ የሚያደርጉትን ነገር ለ9 ቀን እናደርግ ይሆናል። ምናልባት ዲያስፖራው ላይ ደግሞ ባላቸው ነገሮች ቢገዙ እንግዲህ $500 6,000 ምናምን ድምፅ ነው። በዚች 2 ቀን ውስጥ በ4 ሰዓት ልዩነት ውስጥ ነው እንግዲህ ናይጄሪያዎች መጥተው ሁለተኛ ላይ መጥታ የነበረችው እና እንደዚህ አይነት ነገር ላይ ለዲያስፖራ ምን አይነት መልእክት አለሽ? ያው ይሄ ቪዲዮ ተቆራርጦ ብዙ ሰዎች ጋር ስለሚደርስም ዲያስፖራው በምን እንዲተባበረሽ እንትን ትያለሽ? ሌሉ ውጭ ያላችሁ ኢትዮጵያውያን በዚህኛው ሁኔታ ላይ ታትረን ዩናይት አድርገን አንድ ላይ ቆመን ሀገራችን እንድናስጠራ እንድታግዙኝ ስል በትህትና እጠይቃለሁ። በጣም አሪፍ። ናይጄሪያዎች ያደረጉት ነገር ምንድን ነው መሰለሽ? ምናልባት ካላየሽው ትላንትና ላይቭ ላይ ገብተው 80,000 ሰዎች ሆነው ነበር። ባለሀብቶች እኔ $500 ገዛለሁ፣ እኔ $300 ገዛለሁ እያሉ ነበር ሲገዙ የነበረው እና